ሰላም ጋይስ እንዴት ናችሁ? ዛሬ በሌላ ባበደ ቪዲዮ ተመልሼ መጥቻለሁ። ዛሬ ቪዲዮ አንድ እዚሁ ሰፈር አንድ ምግብ አለ። ይህን ምግብ ወተን ትራይ እናደርጋለን ማለት ነው። ከዚህ ልንወጣ 2 ሳምንት ምናምን ሲቀር ነው የሰማነው። ብዙ ፌመስ ነች ምግቧ። ለማንኛውም ጀስት ዛሬ ሄደን ትራይ እናደርጋለን። ምግቡ ያው ቻቻ ነው የሚባለው ምግቡ። አይ ቲንክ ብዙ ቦታ የተለያየ ስም ነው መሰለኝ። ብቻ ሄደን እስቲ ምን ይመስላል ዋጋውን እንጠይቃለን። ሌሎች ምግቦች የሚሸጡን ከሆነ በዛው ያው እንትን እንላለን ማለት ነው። መረጃዎችን እንሰበስባለን፣ ዋጋ ምናምን አጠቃላይ በደንብ አይተን ሪቪው እንሰጣለን ማለት ነው። ይህ ምግቡ የሚያልቀው ቶሎ ስለሆነ በጊዜ መሄድ ያለብን። አሁን ሰዓት ራሱ 12 ተኩል ነው ምናምን። እዚህ መተን ይህን ምግብ ሳንቀምስማ አይሆንም በሚለው ነው መስዋዕትነት ከፍለን እየሄድን ያለ ነው። ቶሎ ስለሚያልቅ አሁን 12 ተኩል የፈጠነ በጊዜ መሄድ ያለባችሁ። ማንኛውም ይሄን ቪዲዮ ያያችሁ ያላችሁ ጅማ ተማሪዎች፣ ጅማ ጂአይሲ ተማሪዎች ያው ምግቡ እዚህ ፊት ለፊት ነው ያለው፣ ግን በጊዜ መውጣት አለባችሁ። ማለት ነው። ወደ ቀኝ ሳይሆን ወደ ግራ ነው የሚያልፋችሁ። ወጥታችሁ ወጣላችሁ። ቀጥታ ወደ ግራ። ስሙ ምንድን ነው? ቻቻ። አይ ምግቡ ሳይሆን ቻቻ ቤት እና ያው እዚህ ሰፈር ነው። ወደዚህ ዳይሬክሽን ነው። እኛም አናውቀውም። አንዳንድ ቀድሞ ተቃዋሚ ምንድን ነው የምትባሉት? ሳሚ ጓደኞቼ ምናምን ሄደው ቀድሞ ትራይ አድርገዋልና ያው እነሱ ናቸው ማለት ነው የሚያሳዩን ዛሬ ወዴት እንደምንሄድ አጠቃላይ ጉዞ ማለት ነው። አይ መሪያችን ቹዝና አሳያት ማለት ነው። ስማመጣት ቻቻ ስማመጣት አይደለም የወሰድኳችሁ እኔ ነኝ ያመጣኋችሁ። አብቱራንም እኔ ነኝ ይዤ የመጣሁት። ቶማንም እኔ ነኝ ይዤ የመጣሁት። ወደም ጉ በጣም ብዙ እነሱማ እነሱ አባታችን ባለውለታዎችን ናቸው። ምግቡ ብዙ ነው እና በጣም ብዙ ነው እና ተመልካቾቻችን ነባ አንድ ቀን ፈምቶ እንደምናየው ተስፋ እናደርጋለን። ሰብስክራይብ በማድረግ ተባበሩን። ጋይስ ምግቡ መጥቷል ማለት ነው። ያው 2 ቻቻ እና 2 ጥብስ ነበር የታዘዘው። በሁለት ቦታ ተከፍሎ ነው ያዘዝነው። ያው በምታዩት መልኩ መጥቷል ማለት ነው። አሁን ያው ቀጥታ ወደ ምግቡ እንገባለን። እኛ ተከታተሉ።
እጃችንን ስንታጠባሽ እንዲሆን ማወቅ አለብሽ። አለቅ ብሎ ማለት ነው። እንደዛ እያልኩ ምን መሰለሽ ቢያንስ በጣም አሪፍ ሰው የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ደስ የሚለው በቀጣይ ቪዲዮ ስንገናኝ ሶ ጋይስ እንዳያችሁ ነበር። ያው ምግቡ በጣም አሪፍ ነበረ፣ ብዙ ነው። በዛ ላይ ዋጋውም አሪፍ ነው። አሪፍ የሚባል ነው። ቻቻ የሚባለው 100 ብር ነው። እንዲሁም ጥብሱ ደግሞ 120 ብር ነበር። ሶ አሪፍ ነው። ከብዛትም ከጥራትም ከምናምን ሁሉ አንፃር በጣም አሪፍ ተመችቶን የበላ ነው። ጥግብ ብለናል። አሁን ለአራታችን 4 ምግብ ነበር ያዘዝነው። አሪፍ አድርገን ጽድት አድርገን ጨርሰናል ማለት ነው። ሶ አሪፍ ነበር። ጓደኞቼም እንዳለ ተመችቷቸዋል። እዚህ ጃይት ያላችሁ እዚህ ዙሪያ ካሜራማን ለምን እና እዚህ አካባቢ ያላችሁ ጅማ ያው መታችሁ ትራይ እንድታደርጉት ሪከመንድ እናደርጋለን። ሶ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ፒስ